Diaspora ready? 5, 4, 3, 2, 1. ይህ ዲያስፖራ ነው። ከሸገር 102.1 ኤፍኤም ጋር በመተባበር የሚቀርብ ሳምንታዊ መርሃ ግብር ነው። በስመ አብ ወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የእግዚአብሔር ሰላም በሁላችሁ ላይ አድሮ ይኑር። ዛሬ የአብይ ጾም 7ኛ ሳምንት የሆነውን ኒቆዲሞስ የተባለውን ስያሜ እንመለከታለን። በቤተ ክርስቲያናችን በዚህ በ7ኛው ሰንበት ላይ ኒቆዲሞስ ተብሎ ከዮሐንስ ወንጌል ምዕራፍ 3 ላይ የሚነበበው የወንጌል ቃል እንዲህ ይላል። በመጀመሪያ ኒቆዲሞስ ተብሎ የተሰየመው ኒቆዲሞስ የተባለ ምሁረ ኦሪት የአይሁድ አለቃ ለሊት እየሄደ ጌታን እነሆ ትምህርት እየጠየቀ ይማር የነበረ የጌታ ደቀ መዝሙር ነው። በመጨረሻም ይህን ክብሩን እግዚአብሔር አይቶለት በአርማቴም መሴፋ ከነበረው እነሆ ከዮሴፍ ጋራ ከባለ ጸጋው ጋራ ጌታን ለመገነዝ የበቃ ጌታን ለመንካት የበቃ ጌታን ለመዳበስ የበቃ ታላቅ ጻድቅ ነውና የዚህም ቅዱስ ሰው በረከት በሁላችን ላይ አድሮ ይኖር። ኒቆዲሞስ እሱ ነው። ሚስጥሩ እንዲህ ነው። ከሥጋ የተወለደ ሥጋ ነው፣ ከመንፈስ የተወለደ ግን መንፈስ ነው ወገኖቼ። ስለዚህ ይህ በኦርቶዶክስ ቤተክርስቲያናችን ይሳምን ኒቆዲሞስ ብለን ስንጠራ ሁለቱን ልደታችንን እንመለከታለን። የጌታንም ሁለቱን ልደቶች እናስባለን። ይህ ክብራችን ነው፣ ይህ ሃይማኖታችን ነው፣ ይህ የተሰጠን ታላቅ ጸጋ ነው። ሌላው ግን ሥጋዊ ሁሉ ከፉ፣ ሥጋዊ ሁሉ ከንቱ፣ ሥጋዊ ሁሉ አላፊ ነው። ስለዚህ የዚች ምድር ሕይወት እጅግ አጭር መሆኗን ተገንዘቡ። ብዙ ሰው ለዚች አጭር ዕድሜው ሲሰርቅ፣ ሲያመነዝር፣ ሲዘሙት፣ ሲሰክር፣ ሲቅም፣ ሲያጨስ ይኖራል። እግዚአብሔር ልባችሁን ይቀድስ፣ ከክፉ ሐሳብም ያውጣችሁ። አንዳንዴ ያስቸግራችሁ ይሆናል ከዛ ለመላቀቅ፣ ግን እግዚአብሔር ይችላል። እግዚአብሔር ሁሉን ያደርጋል። ጸንታችሁ ከቆማችሁ እግዚአብሔር ይቀድሳል። መቅደስ ነሻ። ስለዚህ እግዚአብሔር በውስጣችን ያድራል። ስለዚህ በውስጣችን እንዲያደርግን የሥጋን አስተሳሰብ አረቀን። ሮሜ 12 ቁጥር 1 ወንድሞቼ እህቶቼ ይሄን ዓለም አትምሰሉ፣ በልባችሁ መታደስ ተለወጡ ይላል። በልብ መታደስ፣ የልብ መቀደስ፣ ይሄንን ነው እግዚአብሔር የሚሻው። ስለዚህ ከሥጋ የተወለደ ሥጋ ነው፣ ከንቱ ነው የሚሆነው የሥጋው ነገር። በመንፈስ መወለድ ግን የእግዚአብሔርን ኃይል ወርሰን መንፈስ ቅዱስ አምላካችን እግዚአብሔር እኛን በክብር ቀድሶን በቀኙ እንድንቆም የሚያበቃን ነው። 7ኛው ሳምንት ኒቆዲሞስ ይህን የሚያሳይ ነው። ባላችሁበት ሁሉ እግዚአብሔር በልባችሁ ይንገስ፣ ካለባችሁ መከራና ስቃይ ሁሉ ያድናችሁ፣ ከክፉም ማሰራር ይሰውራችሁ። አዎ ከሥጋ የተወለደ ሥጋ ነው፣ ከመንፈስ የተወለደ መንፈስ ነው። ጌታ ሆይ ሁላችንንም ልጆችህ ነንና ከክፉ ነገር ሰውረህ ዳግም ስትመጣ በቀኝ አቁመን። አሜን። ነበር ከሳት ላይ ሥጋ እንሳይ ሳምንት በሊቁ ቅዱስ ያሬድ አጠራር ኒቆዲሞስ ይባላል። ቀደም ሲል የሰማችሁት የዚህ ሳምንት መጠሪያና መነሻ በቤተ ክርስቲያን ሊቃውንቶች የስያሜውን መዘርዝር ባጭሩ የሚገልጽ ነበር። መምህር ዶክተር ዘበነ ለማ ናቸው የትምህርቱ ባለቤት። እንደምን ሰነበታችሁ ውድ አድማጮቻችን። ይህ የዲያስፖራ ራዲዮ በሸገር የሚተላለፈው ሳምንታዊ መርሃ ግብራችን ነው።
ጋዜጠኝነት እንደማንኛውም ሙያ ትምህርት ያስፈልገዋል፣ እውቀት ያስፈልገዋል፣ ተሞክሮ ያስፈልገዋል። ያ የግድ ነው መሆን ያለበት። ገባም ለተነስቼ ነገር ነርስ ለሆነ ይችላል፣ ሐኪም ለሆነ አልችልም እኮ የተማርኩት ትምህርት ይሄን ነው። በዚህ ነው በዚህ ሳገለግል ቆየት በዚህ አልጄ ሪታየር አድርጌያለሁና ሌላውም ይሄ ላፕቶፕ ስለያዘ ብቻ ዩቲዩብ መሆን በጣም አስቸጋሪ ነው። እንደገዛ ደግሞ በጣም ሪዲክለስ በሆነ ነገር ፍጹም ያልሆነ ወሬ የተፈጠረ ይነዛል። በአሜሪካ ድምጽ አገልግሎት ለ43 ዓመታት ያገለገሉትና ወደ ኢትዮጵያ ስርጭቱን ሲጀምር በመስራችነት የሚጠቀሱት አንጋፋው ጋዜጠኛ ንጉሴ መንገሻ ናቸው። የድምጽ ቅንጫቢያቸውን የሰማችሁት ዛሬ እንግዳችን ሆነው በዚህ ሰሞንኛ የፕሬዝዳንት ትራምፕ ትዕዛዝ የተነሳ የተዘጋውን ቪኦኤ በተመለከተ ያወጉናል። በዚሁ አድራሽነት ታዲያ ከህይወታቸው ጉዞ ቅንጫቢ እንደዚሁም ደግሞ የጋዜጠኛ ህይወታቸውንም እንቃኛለን። ለዛሬ ክፍል አንዱን ይዘናል ለማለት ነው። እንደዚህ የስደተኞች ታሪክ ስሰማ በጣም ነው የሚገፈግፈኝ። because እኛም ኢሚግራንቶች ነን፣ እዚህ ምን እንደሚደርስብን አናውቅም so አተኩሮ እሱን ማሳየት ለኔ it's very important። ምክንያቱም እዛ ነው ስለኛ መናገር የምትሰሙት ድምጽ የስነ ጥበቧን ሰው ምንትዋብ ሸዋራን ነው። ከዚህ ዩኤስ አሜሪካ በስነ ጥበብ ዘርፍ ስራዎቿ እውቅናን ያገኙ ሰዓሊና ዲዛይነር ናት። ባለፈው ሳምንት የጀመረውን ውይይት በዛሬም ዝግጅታችን እንዳካተት ነው ልነግራችሁ ፈልገን ነው ድምጿን ቀንጨብ ያድርገን ያሰማናችሁ። በድጋሚ አድማጮቻችን አብራችሁ እንድትቆዩ እንጋብዛለን። ቅድስት አበነዘርና ኢሳያስ ልሳኑ ለዝግጅትና ለመስተንግዶ እስከ ዝግጅቱ ፍጻሜ ድረስ አለን። ያልተጠበቁ ክስተቶች የሚከሰቱበትን ተንተርሰን ስለምን ብለን ጉዳዩ በሚመለከታቸው ዙሪያ ውይይት እናነሳለን። በዚህ በሰሜን አሜሪካ በአሜሪካው መንግስት ስር ተቋቁመው ሰፊ አገልግሎትን የሰጡ ከቶም የነጻ ፕሬስና የጋዜጠኝነትን አሰራር ናሙና ሆነው የሚጠቀስ ስራ የሰሩትን ተቋማት የመዘጋታቸውን ዜና ከፊታችን ድቅን ብሎብን ያነሳነው። ገና በ1980ዎቹ አህዱ ተብሎ ሲጀመር በኃላፊነት ጭምር በትሩን የተቀበሉትና ለአራት አስርታቱ ዓመታት የአሜሪካ ድምጽን ካገለገሉት መካከል አንጋፋው ጋዜጠኛ ንጉሴ መንገሻ ዋነኛና ተጠቃሽ ናቸው። ጋዜጠኛና የኪነ ጥበብ ሰው ለህዝብ የቀረቡ ናቸውና ስራቸው አንቱ ቢባልም አንተ እያልኩ ማቅረቡን ግን ቀለል ይላል ይመስለኛልና በዛ ልቀጥል። የሆነ ሆኖ አንጋፋው ጋዜጠኛ ንጉሴ ገና ከወጣትነቱ ዘመን ጀምሮ በሀገር ቤት በቀድሞ አጠራሩ በብስራተ ወንጌል በኢትዮጵያ ቴሌቪዥን ኋላም በባህር ማዶ በጀርመን ራዲዮ ዶቼ ቬሌ ኋላም በአሜሪካ ድምጽ ሰፊ ተመክሮ አካብቷል እና ሰሞንኛውን ጉዳይ ተንተርሼ ስልክ ጠራው። ደግሞም ለጋዜጠኛው ያለኝ አክብሮትም ወደር የለውምና እድሉን በማመስገን ተነሳው ወደ ውይይቱ። መቼም ይህን ቃለ ምልልስ ለማድረግ ሳስብ ብዙ ጊዜ በአእምሮዬ ተመላልሶብኝ ከረጅም ጊዜ ጀምሮ በጋዜጠኝነት ልዩ ቦታና ክብር ካላቸው ድምጻቸው በአየር ሞገድ ሲሰሙ ከሚያስገመግሙት ብዙ ትውስታን ከሚያመጡት መካከል በታላቅ አክብሮት ከመመለከተው
ከአንተ ከጋዜጠኛ ንጉሴ መንገሻ ጋር ለማድረግ መቻሌን በታላቅ ግምት ነው የምቆጥረው። በምስጋና መጀመር ፈልጋለሁ። እንኳን ወደ ዲያስፖራ ሸገር መጣ ብዬ ጋሽ ንጉሴ። እኔም ስለ ጋበዝከኝ ኢሳያስ በጣም አድርጌ ነው የማመሰግንህ። ያንተንም የሰላ ብዕርና የተባ አንደበት በጣም አድርጌ ነው የማደንቀው። በጣም የምወድህ። ስለዚህ አንድ ወጣት ጋዜጠኛና አንድ ሸምገል ያለ ትንሽ በእድሜ የገፋ ጋዜጠኛ ጡረታ ውስጥ የገባ ጋር የሚደረግ ውይይት አድርገህ ብትወስደው ይሻላል፣ ጥያቄና መልስ ከሚሆን። በጣም እኔም ደስ ነው የሚለኝ። በዚህ ሁሌ ስመኘው የነበረ ነው። ግን አሁን ለዚህ ውይይታችን መጀመሪያ ጉዳዩን ያጫረብኝ ይሄ ሰሞነኛው ውሳኔ ነው። 47ኛው የአሜሪካ ፕሬዚደንት ዶናልድ ትራምፕ በአንድ ፕሬዚደንታዊ ትዕዛዝ አስተላልፈው የአሜሪካን ድምጽ ጭምር የሚዘጋና የሚያቋርጥ ዜና ሰምተናል። የተለመደ ጥያቄ ባይሆንብኝና በተለያዩ መገናኛ ዘዴዎች ገለጽከውም ቢሆን በዚህ ክስተት መጀመር እፈልጋለሁ። መጀመሪያ ጊዜ ስትሰማው የአሜሪካ ድምጽ የመዘጋት አንደበቱ የመለጎሙን ዜና ስትሰማ ምን ተሰማህ ብዬ ብጀምር ደስ ይለኛል ጋሽ ንጉሴ። ድብ ዳነው በጣም በምልህ ልብ የሚሰብር አድራጎት ነው። በጭራሽ 43 ዓመት ሙሉ የለፋውበት ድርጅት ነው። እዛ የሚሰሩትን ሰዎች በደንብ አድርጌ ያውቃለሁ። በዛ ፕሮግራም ሳቢያ ምን ያህል አድማጭ ኢትዮጵያ ውስጥ እንዳፈራን አውቃለሁ። ከዚህ በፊትም በኋላ ላይ ጠረቅ አድርገን እንወያይ እንችላለን። ያደረገውን ጥቅም በደንብ ልሰጥ እችላለሁ። ከሰፊ ጥቅም ሰፊ ፕሮግራም ኦልተርናቲቭ ሶርስ ኦፍ ኢንፎርሜሽን ማለትም ሌላ አማራጭ ትክክለኛና ፍትሃዊ የሆነ ሚዛና የሆነ ዜና የሚገኝበት አንዱ ቮይስ ኦፍ አሜሪካ ነበር። አማርኛው ክፍል ትልቅ ሚና አለው። በኋላ አፋን ኦሮሞም ትግርኛም ተጨመረ። ያ ሁሉ ትልቅ ሚና ነበረው እና የኢትዮጵያ ሕዝብ በጣም አድርጎ ነው የተነፈገው። የአፍሪካ ሕዝብ ሁሉ ነው የተነፈገው። እኔ 17ቱን ቋንቋዎች በ10 ሰርቪስ የሌሉትን በሙሉ ስዋሂሊ፣ ሀውሳ፣ እንግሊዝኛ፣ ፈረንሳይ፣ ፖርቹጊዝ መቁጠር ይችላል፣ ሶማሌ፣ እነዚህ ሁሉ አስተዳድር ነበር። ከመውጣቴ በፊት 7 ዓመት ያህል የዲቪዥን ዳይሬክተር ሆኜ ነበር ማስተዳድረው እና በጠቅላላ ኢትዮጵያ ውስጥ በነገር ላይ በደርግ ጊዜ ወደ 28% እንትን ነበረው አድማጭ ነበረው። በጣም ከፍ ያለ ቁጥር ነው በዛን ጊዜ የህዝቡን ቁጥር በዛን ጊዜ አሁን ልተምልልህ አልችልም። ግን 28% ከአንድ ህዝብ በየሳምንት 28% ያችን ፕሮግራም ለማግኘት ፕሮግራም ሬዲዮን ሲከፍት በጣም ትልቅ ህዝብ ነው ማለት ነው። በአፍሪካ ውስጥ በእኔ ስወጣ በጠቅላላ ግሎባሊ ወደ 270 ሚሊዮን አድማጭ ነበረ በ47 በሚሆን ቋንቋ። ከዛ ውስጥ 80 ሚሊዮን የሚሆነው 1/3 ኦልሞስት አፍሪካ ውስጥ ነበረ እና ትልቅ አድማጭ ያለው ከቢቢሲ ጋር የሚወዳደር ከቢቢሲና ቪኦኤ ሁልጊዜ ጎን ለጎን ይፎካከራሉ። አንዳንድ ቦታ አንዱ አድማጭ ከፍ ይላል፣ አንዳንዱ ጋዜጥ ይላል እና ይወዳደር። ዶቼ ቬላም እንደዚህ ትልቅ አስተዋጽኦ ያደርጋል። እነዚህ ሶስቱ ምዕራብ ውስጥ የተተከሉ እንትኖች የዜና አውታሮች ሚዲያ አውትሌትስ በጣም ለህዝቡ ጠቃሚ ነበሩ። የእነዚህ ልሳን ነው የተዘጋውና በጣም አልተንኩት ነው። ከዛ በተረፈ ደግሞ እዛ የሚሰሩ ሰዎች ለእኔ ስታቲስቲክ አይደሉም። አብረን የሰራን አብረን ብዙ ነገር ፕሮግራሞች ፕሮዲስ ያደረገን በጣም ጎበዝ የሆኑ ጋዜጠኞች እና እነዛ ሁሉ ናቸው ተባረው ስራቸውን ያጡትና ለእኔ በጣም ነው የሚሰማኝ። አንዳንዶቹ ልጆቼ ሊሆኑ የሚችሉ ናቸው፣ አንዳንዶቹ ታናሽ ወንድሞቼ የሚሆኑ ናቸው። እነዛ ሁሉ ስራቸውን አጥተው ገና ቁጥም አልታወቀም። አሁንም አድምን ሊቭ ነው፣ በአስተዳዳሪ ረፍት ላይ ነው የሚሉት። የአስተዳደር ረፍት ደሞዛቸውን እየበሉ ቤታቸው ቁጭ ብለዋል። ግን ብዙም ሊያዘልቅ ይችላልና በዛ በጣም ያዘንኩት በጣም ልቤን የተሰበረው። እስቲ ወደ ኋላ መለስ ብለን አንዳንድ ነገሮችን እንቃኝ። አንዳንድ ሰዎች አይ የለም የአሜሪካ ድምጽ የተቋቋመበትን ተልእኮ አሳክቷል፣ ከዚህ በኋላ አስፈላጊ አይደለም የሚሉ ክፍሎችም አሉ። ሲጀመር ግን የአማርኛ አገልግሎቱም ሆነ የቮይስ ኦፍ አሜሪካ በምን ሁኔታ ነው ሐሳቡ የተጸነሰው? ስትመሰርቱት እንዴት ነበር? እስቲ በዛን ጊዜ የነበረውን ሁኔታም ግለጽልን። ምንድነው ዓላማው? ምን ለማድረግ ተቋቋመስ? በነገር ላይ የተቋቋመው በ1982 ዓመተ ምህረት በአውሮፓ ዘመን አቆጣጠር ልክ አየር ላይ ነው። ሴፕቴምበር 26 ነው ቀኑን አውሮፓ ትክክለኛ ቀን እንደሆነ እንዳረሳው በዛን ቀን ነው እና የዛሬ 43 ዓመት ገደማ ነው
በዛን ጊዜ የኢትዮጵያ ፖለቲካ ሁኔታ ምን ይመስል ነበር? ምን ይመስል ነው? የንጉሥ ኃይለ ሥላሴ መንግስት በ1974 እንደ አውሮፓ ዘመን አቆጣጠር ወርዶ ደርግ ስልጣን የተቆጣጠረበት በ1982 ያን ስልጣን ኮንሶሊዴት አረጋግጦ ሁሉ ነገር የተቆጣጠረበት ጊዜ ነበር እና ኢትዮጵያ ውስጥም ያለው ሚዲያ ቴሌቪዥንም ሆነ ሬዲዮም ሆነ ትምህርት ጋዜጦች መጽሔት በሙሉ በደርግ ቁጥጥር ስር ናቸው። አንድ የፖለቲካ አስተሳሰብና ቅኝት አንድ ፍልስፍና ብቻ ነው። ያን ተቃውሞ መናገርም መጻፍም የማይቻል ነው። እንደምታውቀው ጥይት ነው የሚጠብቅ፣ ያው ምስራትም ሳይሆን ግድያ ነው የሚጠብቅ። ስለዚህ በዛ ጨለማ ወቅት ነው ሶቪየቶች በጣም ምስራቅ ጀርመኖች እጃቸውን አስገብተው የኢትዮጵያን ፖለቲካ ከደርግ ጋር አብሮ የሚያተራምሱበት ጊዜ ነበር። በዛ ጨለማ ጊዜ ነው የገባው። ያንን የጨለማ በር ሰብረን ገባን ማለት ይቻላል። እና አሜሪካኖች ለምንድን ነው የሚከፍቱት የምትለው ኦፍ ኮርስ የአሜሪካም ተጽዕኖ እንዲኖር ዛች ተገል ላይ ለማንም ፕሮግራም እንደሚከፈተው ነው። ያን ጊዜ ደግሞ ኮልድ ወር ነበር። ከኮሚኒዝም ጋር የሚደረግ ግብ አለ። ኮሚኒዝም እንዳይስፋፋ የሚደረግ ጥረት አለ። ያንንም ተልዕኮ የያዘ ነው። ዋናው ነገር ምንድነው? ቫልዩ የአሜሪካን ቫልዩ የአሜሪካን ዴሞክራሲ ዛሬ አላውቅም እንግዲህ የት ላይ እንዳለንም አላውቅም። በዚህ ሀገር ሁኔታ የአሜሪካን ነጻ ፕሬስ፣ የአሜሪካን ኢንስቲትዩሽንስ ተቋማትን፣ የአሜሪካን ቶትስ አይዲያዎችን፣ አስተሳሰቦችን፣ ፍልስፍናዎችን ለማስተማር ነው። ከዛ በተረፈ ደግሞ በእውነት ነው የምልህ በዛ ብቻ አድማጭ ማግኘት አትችልም። እና ሪሰርቾች ደግሞ ደጋግመው የሚያሳዩት ሰው የሚከተለ ኢትዮጵያም ይሁን ናይጄሪያ፣ ኬንያም ይሁን ኤዥያ ውስጥም ሊሆን ይችላል መጀመሪያ ስለሱ ስታወራው ነው። ስለሱ ስለሚገኝበት ያ ስለሚገኝበት ሁኔታ ስለ ሀገር ውስጥ ወሬ ስታወራ ነው። እና እኛ ደርግ የሚደብቀውን ወሬ ሁልጊዜ እናቀርብ ነበር። በዛን ጊዜ ሁልጊዜ እንትናችን አቀራረባችን ፋክት ቤዝድ ነው። ሀቅ ላይ የተመረኮዘ ነው። ሶርስ አለው፣ ምንጭ አለው፣ መረጋገጥ አለበት። እሱ ሚዛናዊ መሆን አለበት። ምንም አንድና ሁለት የለም። ባላንስ ማድረግ አለብህ። አንዳንድ ወሬዎች ከሁለትም ከሶስትም በላይ እንትኖች አለ ዘርፎች አሏቸውና እነዛን ሁሉ ያካተተ መሆን አለበት። የዚህ አይነት ፕሮግራም ነበር የምናሳልፈው። ከዛ ደግሞ ኤክስፐርት አናሊሲስ እናመጣለን። ወሬውን ዝም ብለን ይሄን ያህል ተደረገ፣ ይሄን ተፈጸመ፣ ይሄ ጦርነት ይካሄዳል፣ ይሄን ያህል ሰልፍ ወጥቶ ይሄ ተገደለ ብቻ ሳይሆን የዛን ወሬ አንደምታ ምን ጣጣ አለው፣ ምን መዘዝ አለው፣ የቅርብና የሩቅ ጊዜው ውጤቱ መጥፎ ውጤቱ ምን ይሆናል፣ ጥሩ ውጤት ካለው ጥሩ ውጤቱ ምን ይሆናል የሚለውን ሁልጊዜ ኤክስፐርቶች እናቀርባለን። ኢኮኖሚስት ይቀርባል፣ ስለ ኮንስቲቱሽናል ስኮላር የሚያውቁት ፖለቲካ ሳይንቲስቶች ይቀርባሉ። ሁልጊዜ በሙያቸው እኛ ሁሉ እናውቃለን እንደ ኤክስፐርት አንቀርብም በጭራሽ። እኔ በነገር ላይ ከአሁኑ ጋዜጠኝነት የማይመቸኝ ነገር ካለ ሁሉ ለሁሉ ነገር አዋቂ ነው፣ ትንተና ያደርጋል ነው። በየፈርዱ የሚያውቁ ሰዎች እኔ ስለ ጋዜጠኝነት ላወራ እችላለሁ እንጂ አንምኖት ኢኮኖሚስት አይደለሁም፣ ፖለቲካል ሳይንቲስት አይደለሁም። የሚያውቁትን ሰዎች ማቅረብ ያስፈልግ ነው። እናቀርብ ነበር። ያን ጊዜ የሚደብቀውን ዜና እያወጣን ትልቅ ሚና የተጫወተ ይመስለኛል። አዎ በደርግ ጊዜ የነበረውን እኔም ተከታትየዋለሁ። በሀገር ቤት ውስጥም ስለነበርኩም ብዙውን አመት ወደዚህ እስከምመጣ ድረስ በግሌም ምስክርነት እሰጣለሁ። ያው እንደምታውቀው እንግዲህ ጋዜጠኝነት ደግሞ ያንን በጣም ኦብጀክቲቭ የመሆንን ጥያቄ ይጠይቃል እና አንዳንዴ በመንግስት በጀት የሚተዳደር ራዲዮ ጣቢያ ወደ ኋላ ላይ ለመጣው ስርዓትና ከአሜሪካ ጋር ወዳጅ ከሆነ ስርዓት ጋር ደግሞ በሚሆንበት ጊዜ የገጠመ ተግዳሮት የለም ወይ? የገጠመ ችግር የለም ወይ? እንዴት ተወጣችሁ? ኢትዮጵያ ላይ ተኮረን እንጋር ለምሳሌ በደርግ ጊዜ ቀላል ነበር። ደርግ ሊቃወምም ዴሞክራትም ሪፐብሊካንም አይሰማውም። ገባም። ስለዚህ ለኛም ህይወት ቀለል ነበረ። ፕሮግራም እንደልባችን ነው የምንሰራው። በነገር ላይ ከውጪ ዲክቴት አትደረግም። መስሪያ ቤቱ ቻርተር አለው። ያን ቻርተር መከተል አለብህ። መስሪያ ቤቱ በ1976 ዓመተ ምህረት ኮንግሬስ አጽድቆት የመስሪያ ቤቱ መተዳደሪያ የሆነ ቻርተር ነው። ማለትም የምታቀርበው ዜና ሶርስ መኖር አለበት፣ ፋክት ሀቅ ላይ የተመረኮዘ መሆን አለበት፣ ሚዛናዊ መሆን አለበት፣ ኮምፕሬሄንሲቭ ሁለገብ መሆን አለበት። እንደዚህ የሚሉ ስርዓቶች በቻርተር ቀርበው ያን ተከትለ ነው የምትሰራው። ከዛ ደግሞ ዘ ቤስት ፕራክቲስ የአንድ ጋዜጠኛ ትክክለኛ ተግባሩ እንዴት ነው የሚፈጸመው የሚል የአመራር ሰነድ ሁሉ አለ። ያን ተከትለ መስራት አለብህ። ጆርናሊዝም ኤቲክስ መከተል አለብህ። ሶርስን አስተላገድ ማረጋገጫ የሌለው ወሬም ይዘህ መውጣት አትችልም። ክልክል ነው። ቢያንስ ሁለት ሶርሶች ናቸው መገኘት አለባቸው። ሁለት ሶርስ ምንጮች መገኘት አለባቸው። ሁለት አለዛ አትነካቸውም በነገር ላይ እና
ያን በጥንቃቄና ግን ኢህአደግ ከመጣ በኋላ ኢህአደግ በጣም ተጠቅሟል። በቪኦኤ ምንም አንድና ሁለት የለም። ኢንተርቪው ይደረጉ ነበር ብዙ ጊዜ የእነሱ ሰዎች በፕሮግራማችን ይቀርቡ ነበር። ምንም አንድና ሁለት የለም። ግን አቀራረባችን አይወዱትም። እነሱን የሚቃወም ሌላ ሀሳብ ከመጣበት አይወዱትም። ለንደን ላይ ያ ኮንፈረንስ በቲፒኤልኤፍ ኦኤልኤፍ የነበረ ቲፒኤልኤፍ ያለበት ደርግም የነበረበት ተወክሎ በዛን ጊዜ በነበረው ጠቅላይ ሚኒስትር ተስፋዬ ድንቃ በሳቸው ወካይነት የተደረገው ስብሰባ ሪፖርተር ልክ ሄደም ለተወርቅ ማቲያስ የሚባላል አሁን ሪታየር አድርጎ እዚሁ አካባቢ ነው የሚኖረውና እሱ ተልኮ እሱ ነው የዘገበው። አዲስ አበባ ገቡበት ጊዜ ዘግበናል። ሁልጊዜ ምንም አንድና ሁለት የለውም። በዛው መጠን ደግሞ ያን የሚቃወሙ ሰው ፕሮግራማችን አካታች ነው የሚሆነው። ለብቻውን ያን ብቻ መዘገብ አልችልም። ህጉም አይፈቅድልኝም በነገር ላይ እኮ ሁልጊዜ ያን ሚዛናዊ ለመሆን ለምሳሌ አዲስ አበባ ሲገቡ አቶ ጎሹ ወልዴ ነበር። እዚህ መድህን የሚባል ፓርቲ ነበረው። ሰልፍ ተቅለው 5,000 ወጥቶ ሰልፍ አደረገ። ያ ብቻ ነበር። ሴኔት ቀርቦ ሂሪንግ አደረገ፣ ሰጠ። ትክክል አይደለም ኤትኒክ ላይ የተመረኮዘ መንግስት ይችን ሀገር አያዋጣትም የሚል ትክክለኛ አቋም ነበር እኮ አቀረበ። ያን ጊዜ እሱንም አቀረብ ነው እሪ ያሉ ያለውን እኛን ለማናጋት እና እኛን ለመጣል ምንድነው ኮንፍሊክት ግጭት ለመፍጠር ዴሞክራሲን አንዳንድ ዩቲዩበሮችም አሁን ያን እየጠቀሙ ያቀርባሉ። በመሮ ክስ አቀረቡ። ገባ ግን በነገር ላይ ያ ፕሮግራም ሁሉ ደግሞ እያንዳንዱ ፕሮግራም አማርኛ ጭምር በአመት አንድ ጊዜ ይፈተሻል። ቁጭ ብለህ ግሪል ነው የምትደረገው። ምንድነው ያሳረፍከው? ኮንቴንቱ ምን ነበር? ማናውቀው ሰው ከውጪ ተርጉሞ ያመጣላቸዋል። ሳምፕል አንድ 5-6 ቀን በፈለጉትን ቀን በዛ ወር ውስጥ የነበሩት 2-3 ወር ይመርጡና ከውጪ አስተርጉሞ ያመጡና ቀጥታ ኮንቴንቱ የፕሮግራሙ ይዘት እንደት ነበር? ሶርስ አለው ወይ? ምንጭ አለው ወይ? የት ነው ያ ዜና የተገኘው? ያን ዜና ደግሞ እንዴት አድርገን ነው የዘገብነው? ሚዛናዊ ነበር ወይ? ትክክል ነበር ወይ? አናሊሲስ ቀርቦለታል። አናሊሲስ የሰጡ ሰዎች ማለት አናሊሲስ ካቀረብን አንድ ወሬ ላይ መንግስት የሚለው አንድ ይሆናል፣ ተቃዋሚ የሚለው አንድ ይሆናል። የሁለቱም አናሊሲስቶች አምጥተን ነው የምናቀርባቸው። ገባህ? ምንም ሊሆን አይችልም። ያን በማድረግ በርገር ፕሮግራም በነገር ላይ ይዘጋ ተብሎ ነበር እንኳን ነው በ1995 እንደ አውሮፓ ዘመን አቆጣጠር ያቶ ጠቅላይ ሚኒስትር መለስ መንግስት በነበረው ጫናና ግንኙነት እዚህ ሁለት ኮንግሬስማኖችና 2 ሴኔተሮች አሳመኗቸው እና ደብዳቤ ጻፉና አማርኛ it has outlived its purpose እና it should not waste American taxpayers money ስራውን አሟልቶ ጨርሷል። ከእንግዲህ አማርኛ አስፈላጊ አይደለም። የአሜሪካ የታክስ ገንዘብ እንዲሁ መባከን የለበት፣ መቆም አለበት፣ መዘጋት አለበት ብሎ ደብዳቤ ጻፉ እና እውነትም ያለቀ ነገር መሰለኝ። እኔ በዛን ጊዜ የነበረው ጄፍ ካዋን የሚባል በክሊንተን ጊዜ ዴፒቲ ቺፍ ኦፍ ስታፍ ነበረ። የሱ በጣም ጎበዝ ጋዜጠኛ ነው። በነገር ላይ ሰውየው በኋላ ከኛ ሲያስተዳድር ቆየ። በኋላ ሄዶ የሳውዘርን ካሊፎርኒያ ስኩል ኦፍ ጆርናሊዝም ዲን የሆነው እና እሱ ነበር አለቃችን። ግን ጠየቅን። እኔም አለቃዬም ሄድና እንዴት ነው ቦርዱ አለ፣ ነፃ ቦርድ አለ፣ 9 ሰዎች ያሉበት 4 ዴሞክራት ናቸው፣ 4 ሪፐብሊካኖች ናቸው፣ 1 ኢንዲፔንደንት ነው። ቦርዱ ለምን መጀመሪያ አይሰማንም እኛን እና ስለ ፕሮግራሙ ይዘጋ የሚሉትም ይምጡ እና ይከራከሩና ቦርዱ እንደው ለህሊና እንኳን ዝም ብሎ ከመዝጋት ለምን አይቶ አይዘጋም ብለን ጠየቅን። በኋላ የሚቻል አይመስልም ይሻላል በመጀመሪያ አልመሰለውም። ግን 2 ቀን ውስጥ የሚቀጥለው ማክሰኞ ዕለት ሂሪንግ ተዘጋጅቷል። እንድትዘጋጃለህ እኔና አለቃዬ ተዘጋጀን እና ክሳቸው በዛን ጊዜ አንደኛ አማርኛ በጣም ኢንሳይት ያደርጋል፣ ጠብ ህዝብ ያፋጃል። አንድ የሆነ ኢትዮጵያ ፎረም የሚባል አሁን ሰሞኑን እና ትዝታ ላይ ውጅብኝ ሲያወርድ የእነሱን ይዞ ቀርቦ ወጥቷል እዛ የኢትዮጵያ ፎረም ላይ እና እንደዚህ ያደርጋል፣ ህዝብ ያጋጫል ነው። በፍጹም አጋጭተን አናውቅም እኛ። ከተጋጨ ደግሞ የት ቦታ እንዳጋጨንም መነገር አለበት። አንድ ሁለተኛ ነገር ደግሞ ዲሞክራሲን አንደርማይን ያደርጋል። ሶስተኛ መጨረሻ ላይ በአማርኛ ብቻ መሆኑ ህዝቡ ተቀይሟል ነው የሚሉት። የአሜሪካ ድምጽ የአማርኛ መርሃ ግብር በ1990ዎቹ ገጥሞት የነበረውን ፈተና በ3 ዘርፎች ወይም አቤቱታዎች ተወጥሮ እንደነበረ እየገለጸልን ነበር አንጋፋው ጋዜጠኛ ንጉሴ መንገሻ። አሁን ውይይቱን ሳምንት የምንቀጥለው ይሆናል። የአሜሪካ ድምጽ የአማርኛ አገልግሎት የነበረበትን ፈተና፣
የሄዳቸውን ጉዞች ከመስራቾቹና በኃላፊነት ከመሩትም ኋላም በዚያው የአሜሪካ ድምጽ የዲቪዥን ሄድ ወይም የክፍል ኃላፊ ሆኖ ያገለገለው ዛሬ በጡረታ ላይ ከሚገኘው አንጋፋው ጋዜጠኛ ንጉሴ መንገሻ በፈረስ ስሙ ጌታውን ታምራት ጋር ያደረግነው ቆይታ አዎ ክፍል አንዱን እዚህ ላይ ቀጣ ነው። ሳምንት ሌሎች ጥያቄዎችንም አንስተን እንወያያለን። የዛሬውን በዚሁ አጠቃለልን። እዚህ አሜሪካ ግራ መጋባትና አሻግሮ ለማየት የሚያስችለውን ጎዳና ለመምረጥ አዳጋች የሆነበት ጊዜ ሆነ ይመስላል። ያ የዲሞክራሲ ድንኳን ተራዳው ምን ነካው እያሰኘ ነው። ለፕሬዝዳንትነት ተወዳድረው በሪፐብሊካን እጩ ትራምፕ የተሸነፉት ካሜላ ሃሪስ ባለፈው ሰሞን አንድ ስብሰባ ላይ ንግግር አድርገው ነበር። በዚያ ንግግራቸው ታዲያ ፍርሃት ተላላፊ ነው ብለው ጀመሩ። ፍርሃት ተላላፊ ነው፣ አንዱ ሲፈራ ለሌላ ያጋባል አሉ። እንደ ተስቦ እንደ ኢንፍሉዌንዛ ማለታቸው ነው። ይህን ብለው አላበቁም። ጀግንነት ወይም ድፍረትም ቢሆን ተላላፊ ነው፣ አንዱ ሲጀግን ለሌላው ይተላለፋል፣ ሁሉም ይጀግናል ብለው አስጨበጨቡ። የፍርሃት ቆፈን አሜሪካም ደርሶ እንዳይጫን ድምጽ የሚያሰሙት እየበረከቱ ናቸው። ዲሞክራሲ በጨለማ ውስጥ ይሞታል የሚል አገላለጽ አለ። የህዝብ ድምጽ ሲዘጋ የሚገጥም ጽልመት ነው። ዲሞክራሲ በመልካም ሁኔታው ግልጽነት፣ ተጠያቂነትና የህዝብ ተሳትፎ ማሳያ ነው። ነገር ግን ዛሬ በብዙ የዓለም ማዕዘናት በዲሞክራሲ የቆዩ አገሮች ውስጥ ጨምሮ ይህ ሐሳብ ደብዝዟል። በተንኮል በተሳሳተ መረጃና በሚስጥር ተሸፍኗል። ይህ ሁኔታ ዲሞክራሲ በጨለማ ውስጥ በመባልም ይታወቃል። ዜጎች በመረጃ ሳያገኙ ወይም ይባስ ብለው የተሳሳተ መረጃ ሲሰራጭ የዲሞክራሲ አስተዳደር መሰረቱ መበጣጠስ ጀምሯል ማለት ይቻላል። ዲሞክራሲ የሚሰራውና የሚመካው ባወቀ መራጭ፣ ግልጽ ክርክር፣ ነፃ ፕሬስና ህዝብን በሚያገለግሉ ተቋማት ላይ እንጂ ስልጣን ላይ ባለው ኃይል አይደለም። ሆኖም ከጊዜ ወደ ጊዜ የውሳኔ አሰጣጥ ሂደቶች ከተዘጉ በሮች በስተጀርባ ይደበቃሉ። ክትትሉ ከሲቪል ነፃነቶች በላይ ነው እና የሐሰት መረጃ ዘመቻዎችም የህዝብን ፍርድ ያደበዝዛሉ። በገዢዎች ፕሮፓጋንዳ የሐሳብ ልዩነትን በማፈን ወይም በእውቀት ላይ የተመሰረተ መረጃን በመቆጣጠር ዲሞክራሲን ሆን ተብሎ ብርሃኑ ሲጠፋ ምንነቱን ያጣል። ዲሞክራሲ በጨለማ ውስጥ የማንቂያ ደወል ነው። ዲሞክራሲ አለ ሲሉት ሊሰበርም ይችላል። ራሱ በራሱን አጽንቶ አይቆምም። የማያቋርጥ ንቃት፣ በመረጃ የተደገፈ ዜጎች ተሳትፎና ያለ ፍርሃት እውነትን የመናገርን ድፍረት ይጠይቃል። የህዝቡ ፍላጎት በሚነካበት ዓለም ውስጥ መኖር ከፈለግን በግልጽነት ልንጠይቅ፣ ማጭበርበርን ልንቃወም፣ ለእውነቱ ልንቆም ግድ ነው። በዚህ ውጣ ውረድና ውዝግብ ውስጥ ሐሳብን በነጻነት የመግለጽ መብትን መንተራስን የሚጠይቅበትም ሁኔታ አለ። በሌላ አንድ የዩኒቨርሲቲ የፓናል ውይይት ላይ የቀድሞው የዩናይትድ ስቴትስ ፕሬዝዳንት ባራክ ኦባማ ደግሞ እንዲህ አሉ።
ለዚህ ቆሜያለሁ ያንን እደግፋለሁ ማለት ብቻ አይበቃም፣ ትንሽ ትንሽ ለቆሙለት መስዋዕትነት መክፈል ግድ ይሆናል ብለው አሰመሩበት። በሳምንቱ አበይት ሆኖ የቆየውና ከ47ኛው ፕሬዝዳንት ዶናልድ ትራምፕ ፕሬዝዳንታዊ ትዕዛዝ ጋር ተያይዞ በዚያ በኩል የነበረው ድባብ እንዴት ሰነበተ ማለት ጥሩ ነው። በግብር ወይም ታሪፍ አከፋፈልና አዲስ አዋጅ፣ በስደተኞቹ ዙሪያ ደግሞ ምን ከበር እንደዋለ ጥቂት እስቲ እንበል። አፍሪካ በሰሞነኛው የፕሬዝዳንት ትራምፕ ታሪፍ ምን ያህል ይጎዱ ይሆን የሚለውን ጥያቄ ልናነሳ ወደድን። በዚህ አዲስና አስደንጋጭ በተባለው የግብር ጭማሪ መሳ ለመሳ እናስከፍላለን ያሉት 47ኛው ፕሬዝዳንት ዶናልድ ትራምፕ በአዲሱ ትዕዛዛቸው የአፍሪካዊቷን ትንሿን ሀገር ሌሶቶን አንድ ወዲህ የምታስገባው ሸቀጥ የጨርቅ ምርት ላይ 50 በመቶ ተጭኖባታል። በዚያች ትንሽ ሀገር በብዙ ሺህ ሰራተኞች ተቀጥረው እንዲያገለግሉ ያስቻለና ለውጭ ምንዛሪ አብይ ሆኖ ተጠቃሽ የሆነ ምርቷ ነበር። ከዚህም ሌላ ለአፍሪካ ሀገራት ልዩ መብት ተደርጎ የሚጠቀሰውና ምርቶቻቸውን በዩኤስ አሜሪካ ገበያ ላይ አቅርበው በሸቀጥ ልውውጥ ተጠቃሚ እንዲሆኑ የተደረገው አግዋ የተሰኘው መርሃ ግብር ዕጣ ፈንታው ምን እንደሚሆን አልታወቀም። በዚህ አዲሱ ፕሬዝዳንታዊ ትዕዛዝ የተጫነው ታሪፍ በአፍሪካ ኢትዮጵያን ጨምሮ ብዙዎች ከ10 እስከ 50 በመቶ እንደሚደርስ ከዚሁ ጋር ተያይዞ የተሰራጨው መረጃ ያመለክታል። ከፍተኛው ታሪፍ በአፍሪካ ሌሶቶ 50 በመቶ ሲደርሳት በተከታይነት ሞሪሸስ ናት የምትገኘው። ባለፈው ሳምንት ረቡዕ ነጻነት ቀን ሲሉ ራሳቸው ፕሬዝዳንቱ በሰየሙት የግብር ወይም የታሪፍ ጭማሪ በሀገሪቱ የገበያ አውድ ዘንድ ያልተጠበቀ መደናገጥና ቀውስ ፈጥሯል። ዩኤስ አሜሪካ ስትገፋውና ስታጋባው የነበረው የነጻ ኢኮኖሚና የዓለም አቀፍ የተሰለጠ የንግድ ልውውጥ ከከፍተኛ ስጋት ውስጥ ወድቋል። 47ኛው ዩኤስ ፕሬዝዳንት በወሰዱት የታሪፍ እርምጃ ዙሪያ የአፍሪካ ሀገራቱ እንደ አውሮፓና እንደ ካናዳ የሚወስዱት እርምጃ በውል ያልታወቀ ቢሆንም የደቡብ አፍሪካ ፕሬዝዳንት ሲሪል ራማፖሳ ቅጣት ሲሉ ተናግረውታል። እንደ አንድ መረጃ ከሆነ ደቡብ አፍሪካ 60 በመቶ ታሪፍ በአሜሪካ ሸቀጦች ላይ ታስከፍላለች። የሰሞኑ ውሳኔና አዲስ ድንጋጌ በአፍሪካ ኢኮኖሚ ላይ የሚያሳድረው ጫና በቀላል የሚታይ አይደለም። የትራምፕ አስተዳደር የኢሚግሬሽን አጀንዳውን ለማራመድ በሚያደርገው ጨካኝና ፈጣን ጥረት ኢፍትሐዊ የሆነ ተግዳሮቶችን እየከሰተ መምጣቱን ዜናዎች የሚገልጹት ነው። ለምርጫ መፈክራቸው የስደተኞችን ጉዳይ አብዝተው የስሜት ማነሳሻ ያደረጉት ፕሬዝዳንት ዶናልድ ትራምፕ እግራቸው ነጩን ቤተ መንግስት በረገጠ ማግስት ጀምሮ እስካሁን የዘለቀ እርምጃዎችን መውሰድ ጀምረዋል። በአንድ ጊዜ በርካታ ፕሬዝዳንታዊ ትዕዛዛትን በማሳለፍ ለያዥ ለገራዥ ያስቸገረው ሁኔታ በስደተኞች ጉዳይ ዙሪያ የከሰተው መወነባበድም ቀላል አይደለም። ከዚያም በላይ አብሮት ተከትሎ የሚሰራጨው የተሳሳተ ወሬውም በማህበራዊ መገናኛዎቹ ከመሰራጨት ጋር ያልተጠበቀ ቀውስ እየፈጠረ ነው። ሕጋዊ ስደተኞች ሳይቀሩ በስጋት የሚያዙበት ክስተትም መስተዋሉ አልቀረም። ፕሬዝዳንቱ በ1798 እንደ አውሮፓውያን አቆጣጠር በዩኤስ አሜሪካ የኤሊየን ኤኒሚስ አክት ኦፍ 1798 በመባል የሚታወቀውን ሕግ ጠቅሰው የሚያስተላልፉት ትዕዛዛት ከፌዴራል ዳኞችና ከህዝብ ተቃውሞ ጋር ያላተማቸው ይገኛል። ይህ በእንዲህ እንዳለም የትራምፕ አስተዳደር ባለፉት ሳምንታት ፈጸማቸው የተባሉ ስህተቶች ለአደባባይ በቅተዋል። ከነዚህ መካከል የሳልቫዶር ተወላጅ ስደተኛን በስህተት የማባረሩ ጉዳይ አንዱ ሲሆን በፌዴራሉ ፍርድ ቤት ቀርቦ የሚታይ ይሆናል። በተለይም የቬኔዙዌላው የወሮበላ ቡድን ቲዲኤ በመባል ይታወቃል አባል ያልሆኑትን አባል ናቸው በሚል በስህተት አፍኖ መውሰድና በተገቢው መንገድ መረጃዎቹን በቅጡ ያለመመርመር ችግር እንደተከሰተም እየተወሳ ነው ያለው። በሜሪላንድ አሜሪካዊ ዜጋ አግብቶና ልጅ ወልዶ ይኖር የነበረው የሳልቫዶር ዜጋን በስህተት አፍኖ የተወሰደበት ሁኔታ ተገቢ እንዳልሆነ የፕሬዝዳንቱ አስተዳደር ጭምር ያመነ ቢሆንም ዳኛው በአስቸኳይ መንግስት እንዲያመጣው ያዘዘውን ወይኔ ቤቱ በአሜሪካ ሕግ ጥላ ስር ስላይደለ ማስመጣት አዳጋች ነው የሚል ምክንያት መሰጠቱ ደግሞ በስህተት ላይ ስህተት አሰኝቷል። እስረኞቹን ወደ ሌላ ክልል እስር ቤት ለማጓጓዝ አስተዳደሩ ያሳየውን ጥድፊያና የፍትህ ዘርፉ አጥብቆ እየጠየቀ ቢሆንም አመርቂ ምላሽ ግን እስካሁን አልተገኘም። የፕሬዝዳንት ትራምፕ የስደተኞች ፖሊሲ የተወሳሰቡ ፕሬዝዳንታዊ ትዕዛዛትን እያስተናገዱ ከመሆናቸው በላይ ከአውራጃ እስከ ይግባኝ ሰሚ ፍርድ ቤቶች ድረስ በተለያዩ የአሜሪካ ክፍለ ግዛቶች ክስ እየተመሰረተባቸውም ይገኛል።
የሰሞነኛው ሂደት መቋጫ እንዳጣ ቀጥሏል። ነገ ምን ይከሰት ይሆን የሚለውም ጥያቄ እንዲሁ Nafaki Serki mai takateng Allahus tabaki Fikir tadagfe Kal kidan takfe Tmejinde huyak Kiftino de jafe አትቀር ምላለው በመላ በጥበብ ምን ቀን እየገፋ እድሜን ብታለ ቆፈን ቢገርፈኝም ጥበቃዬ በዝቶ እኔ ግን እዛው ነኝ አላጎደምኩ ከቶ ሳላጎር በፍቅር እንዳለው ትመጪ እንደው አለሁ እኔ በፍቅር አለሁኝ እንዳለው ባለፈው ሳምንት ጀምረነው ወደ ነበርነው ከጥበቧ ሰው ከምንትዋብ ሸዋራን ብዙዎች ምንቱ እያሉ ከሚጠሯት ጋር የጀመርነውን ውይይት ልንቀጥል ነው። በስዕል ጥበቧና በዲዛይን አቅርቦቷ በርካታ አድናቆትን የተጎናጸፈችው ምንቱ የሜትር አፈወርቅ ተክሌ አድናቂና ተከታይም ነች። አዎ በዚያ ዙሪያ ያነሳውባት ጥያቄ ነበር። የአፈወርቅ ተክሌ አንድ ዶክመንተሪ ተሰርቷል። በጣም ጥሩ ዶክመንተሪ ነው። ስሙ ጠፋብኝ ታይትሉ ብቻ ሳይው እሱ ላይ እንዲያውም አይከፈላቸውም ነበር ድሮ ስሩ ይባሉና ሄደው በጣም አሳምረው ምን ብለው ትምህርት ይላካሉ፣ ይማራሉ፣ ውጭ ሄደው ተምረዋል። ግን ሁሉም እንትን ሲሏቸው የውስጣቸው የልባቸው ሰርተው አይከፈላቸውም ነበር እና ፋሲኔት ያደርገኛል። እንዴት ብለው ነው እንደዚህ እያልተከፈላቸው ይሄ ያህል ፓሽን ያላቸው ላለው ለአፈወርቅ ተክሌ እንዴት ብሎ ነው እንደዚህ ጊቭ አፕ ሳያደርግ because life story ስታየው half of it is hardship እና በጣም ፋሲኔት ያደርገኝ ነበር። የሚያወጣው አሁን ለምሳሌ አፍሪካን ዩኒየን ውስጥ ያለው ሚውራሉ እሱ ልቤን ነው የሚወስደው። ሁሉ ጊዜም ሲሄድ ካየሁት ልቤን በቃ I needed to create something based on those kind of shapes that he used, the colors that he used. እና እሱን ተመልክቼ አንዳንድ ግራፊክ ዲዛይን ስሰራ አሁን ለማርኬት ፕሌስ ልብሶች ምናምን ስሰራ እሱን ነው የሱን አይዲያ ነው አምጥቼ ልጠቀም አንዳንዱ ላይ ያረኩት እና ጂኦሜትሪካል ሼፕሱን ምስል የፌስ ምስል ምናምን ሳላስገባበት ብቻ ዝም ብለህ ብታየው ይሄ አፈወርቅ ተክሌ ነው ትላለህ። ምስልም ሳይኖረው ሰው ኮኔክት እንዲያደርገው አድርጌ ሁዲም ሰርቻለሁ፣ ለሴቶች ቲሸርት ሰርቻለሁ እና እሱ ብቻ አይደለም እኔን ሞቲቬት የሚያደርገኝ እዚህም ያሉት ሞቲቬት ያደርጉኛል። እነ ጁሊ ምህረቱ አሉ። በጣም አብስትራክት የሆነ ስራቸው በሁሉም በኩል ተመርጦ as a business ደግሞ ሲሆንላቸው እነ ማስተር ካርድ እየወሰዱ ሲሰሩ በእነሱ ስዕል
ኤርፖርቶቹን ሚውራል ሲሰሩ ምናምን ስታይ you get motivated አለን እኛም ሆፕ አለን ትላለህ like ሁሉም የሚያስተምርህ አታቁም ነው አንተም ማቆም አትችልም የምር ሰዓሊ ከሆነ ማቆምም አትችልም ሐሳቡ በሞላ እሱ ላይ ነው ፎሎ ታረጋለህ ፓሽኔት ከሆንክ ደግሞ አሁን እኔ በጣም ስለ ኮሚኒቲ ፓሽኔት ነኝ የኪነ ጥበብ ሰዎች ያሉበትን ጊዜ ያሉበትን ማህበረሰብ ያሉበትን ህይወት በስራዎቻቸው ላይ ያንጸባርቃሉ አሻግረው የሚያሳዩት ያንንም ይሆናል የምንቱም የስዕል ስራዎች በዚያ ትዕይንት ዞሬ እንዳየሁት የስደትና የስደተኞችን ህይወት አብዝቶ ይታይበታል ውጣውረዳችንን ፈተናችንን መዳረሻ ኑሯችንን ተስፋችንን ያንጸባርቃል ጠቢቧ ይሁነኝ ብላ ያሰበችበትን ሳቢያዋን ታዲያ አነሳውባትና ጠየቅኳት እኔ ስራዬን ስሰራ ልክ እንደ ስቶሪ ቴሊንግ ነው የምሰራው በአሁኑ ጊዜ ታያላችሁ ሁላችሁም እንዴት እንደሆነ የማይግራንት ስቶሪዎች ስደተኛ በስደተኛ ነው ዓለሙ አይቆምም አሁንም ጦርነት አለ ጦርነት የሚቆም አይነት አይደለም ስለሱ አዌርነስ ምሉት አለ አንዳንድ ጊዜ ከራስ በላይ አሁን እኔ ቆንጆ ሴትዮ ሰርቼ ብዙ ሰው ሊያደንቅልኝ ይፈልጋል ግን ስቶሪው ለኔ ሳቲስፋክሽን አይኖረውም እንደዚህ የስደተኞች ታሪክ ስሰማ በጣም ነው የሚገፋግፈኝ because እኛም ኢሚግራንቶች ነን እዚህ ምን እንደሚደርስብን አናውቅም so አተኩሮ እሱን ማሳየት ለኔ it's very important ምክንያቱም እዛ ነው ስለኛ መናገር የምንችለው every time display ሲደረግ ጋለሪ ውስጥ I have a chance art talk ለማድረግ workshop ለማድረግ ስለዚህ የዛኔ ነው በአርት ቶኩ ጊዜ ነው ስለ ኢሚግራንት ስቶሪ መናገር የምችለው ማሳወቅ የምችለው ሁሉም እንዴት ሰራተኛ እንደሆነ እዚህ እንደዛ ያህል ተሰዶ መጥቶ ምን ብሎ ሁሉን ነገር ተጭኖት ቤት ያሳደገ ሌላ ሰው እየረዳ የሚኖር ሰው እንደሆነ ማሳየት አለብን በምስላችን ነው ማሳየት የምንችለው ስለሱ እሞክራለሁ like በውሃም ሲሄዱ መንገድ ላይም ሲሄዱ የኮሚኒቲ ደግሞ ኢምብሬስ ሲያረጋቸው ማንም ሳይጣል ወይ ሳይጎዳ ቦታ እንዲያገኝ ይሄ አስተሳሰብ እንዲኖር ነው 4 አመት በፊት ነው የማይግራንት 4-5 አመት በፊት ነው አይዲያውም ሁሉንም ነገር በቃ ፍላጎቱም የማይግራንት ስቶሪ መናገር አለብን ብዬ because that's when የኢሚግራንት የሚል ነገር መስማት የጀመርኩት የዛኔ ነው አሁን ተጋኖ መጣ እንጂ የዛኔ ነበር የጀመረውና የዛኔ ነው መስራት የጀመርኩት ስለ ኢሚግራንት ስቶሪዎች that's why awareness ያስፈልጋል በአሁኑ ጊዜ እና it's history ደግሞ what happens we have to put it out ማሳየት አለብን እነሱ የፈለጉትን ብቻ አይደለም በአብስትራክትም ቢሆን በምንም ራሳችን የምናየው ነገር በአሁኑ ጊዜ የሚፈጠረው ነገር ማሳየት አለብን ለዛ ነው እግዚአብሔር ስጦታውን የሰጠን so I try to do that እሱ ነው ለዛ ነው የማይግራንት ስቶሪ የምሰራው በስነ ስዕሉ ዘርፍ እንደሌላው ሁሉ ሰዓሊያኑ የዚህ ዘርፍ ስራዎቻቸው ይበዙበታል ይህን ይመስላሉ ይህን ይባላሉ እንዲናቸው እየተባሉ ይጠራሉ ምንቱ ሰዓሊዋ አብስትራክት ኤክስፕሬሽኒስት አርቲስት የሚል እንደሆነ መጠሪያዋን አግኝቻለሁ ይሁንና ግን አንቺ ከየት ሆነሽ ራስሽን ምንቱን የምትመድቢው አልኳት እኔ በጣም ብዙ ኩሬተሮችና የአርት ሰዎች ጋር እሱ ነው ቻሌንጅ ያለን አሁን ምክንያቱም
በዚህ በኩል ነሽ ወይ በዛ በኩል ነህ ብለው ካቴጎራይዝ ሊያደርጉ ይፈልጋሉ። እኔ am a creative human being who is allowed እግዚአብሔር የሰጠኝ ስጦታ ክሬት ለማድረግ ነው። I don't define, abstract ስሰራ abstract ነው። portrait ስሰራ portrait ነው። ስቶሪው ነው እኔን ጋይድ የሚያደርገኝ የትኛው environment የትኛውን ለመጠቀም እንደምፈልግ። በእነሱ ቲዮሪ እኔ ራሴን አላግድም ለመስራት whether it's abstract or three-dimensional or whatever የመጣውን በሞላ እሰራለሁ። mostly abstract expressionist የሚለው ውስጥ ነው በብዛት ምገባው የሚያስገቡኝ እነሱ። እኔን ግን ሳየው I take ሁሉንም ያየሁትን ኮንስትራክቲቭ የሆነ አሳሳሌና እንትኔ ነው እንጂ ሰውን ይሄ የምንቱ ስራ ነው የሚለው ስታይሉ አይደለም። መልካም ነው። አዎ አንዳንድ ጊዜ በአንዱ ተቀይዶ መቀመጥም ወይም አንድ ቦታ ላይ ተወስኖ መገደድንም ያለመፈለግ ስሜት በጥበብ አፍቃሪዎችና በጥበብ ሰዎች ላይ ይንጸባረቃል። ሌላውና ደግሞ በአንቺ ስራዎች ላይ ያስተዋልኩት ነገር በስራዎች ላይ ተፈጥሯዊ የሆኑ ቁሶችን በአብዛኛው በመጠቀም የሰራሻቸውን ተመልክቻለሁ። አንዲት የሴት ምስል ለምሳሌ ላይ የፀጉሯ የአንገቷ ሀብል ተደርጎ የተሰራውን አሁን እንዲህ በሬዲዮ ለመናገርና ስዕላዊ መግለጫውን ለመስጠት ከበድ ይላል እንጂ ተፈጥሯዊ ቁሶች ላይ ታተኩሪያለሽ። ሆን ብለሽ ነው ይሄን የምታደርጊው? ከሆነ ስለምንድን ነው? አዎ ምክንያቱም እኛ አፍሪካ እኮ በጣም በተፈጥሮ ሪች የሆነ ሰው ነን። በምስል ማውጣት መቻል ራሱ ትልቅ ነገር ነው። አሁን ስለ አንገቷ ቢጠይቁኝ ምን አይነት ሚነራል ነው እሱን ሁላ ከየት ኦፓል ያለን አይነት ሚነራል ዳይመንድም አለን ምን አለን። ሶ አንዳንዴ በትሪ ዳይሜንሽን ላወጣው ፈልጋለሁ። the beauty of Africa. ሴትዮዋ ስታያት አሁን አፍሮ እንደዛ ወጥቶ ቆንጆ ሆኖ ስታየው ያለን የናቹራል እግዚአብሔር የሰጠን ጸጉር ነው። ሶ ለምንድን ነው ቦልድ አድርጌ ማላወጣው? ለምንድን ነው ማሳየት የሌለብን? እሱ ነው እኔን ትሪገር የሚያደርገኝ። ሴትዮዋ ምስሏ እንዳለ በትሪ ዳይሜንሽናል ስታወጣው ሞር ሰው ግራቪቴት ያደርጋል። አሁን የትሪ ዳይሜንሽናል ኤራ ውስጥ ነን ያለነው። ሶ እንደዛ አይነት ማቴሪያሎች እጠቀማለሁ። ሄቪ ሚዲየምም እጠቀማለሁ እንደ ትሪ ዳይሜንሽን አድርጌ እንትኑን ለማውጣት ምስሉን ለማውጣት። እና እነዚህ ፓውንድ ኦብጀክቶች ናቸው like a clay ነው ዩዝ ያደረኩት ለአንገቷ። ሶ ልክ እንደ እንትን ዛጎል ቁጭ እንዲሉ በደንብ ወጣ ብለው እንዲታዩ። ማቴሪያል ዩዝ ማድረግ ደስ ይላል። እና ቤቴ ካገኘው እንደዚህ አይነት ማቴሪያል ብዙ ጊዜ ከስዕሌ ጋራ ኢንኮርፖሬት አድርገዋለሁ። አንድ ነገር ሁሉ ጊዜ ስላንቺ ሲነሳና ስምሽንም ስመለከት ምንቱን ሳስባት ሸዋራን ያባትሽ ስም ሁሉ ጊዜ በብዙዎች ዘንድ ስማቸው ይታወቃል። በኢትዮጵያ ውስጥ ኢትዮጵያም ሄራልድ አካባቢ በመንግስት አካባቢ በጣም የታወቁ ሰው እንደነበሩ በታሪክ በጭላንጭል ያህል እኔም ጭምር አውቃለሁ። እንደው በቤተሰባችሁ የአባትሽን ታሪክ በተመለከተ በእናንተ በኩል በቤተሰብ በኩል ታሪካቸውን ለማውጣት ያደረጋችሁ ጥረት አለ ወይ? ስለአባትሽ የምታውቂውን ያህል ጥቂት ለአድማጮች ብትነግሪልኝ ደስ ይለኛል። እንግዲህ እኔ እሱ ሲያልፍ 15 ዓመቴ ነበርኩኝ። ከህፃንነቴ ጀምሮ አባቴን ማቀው ለልጆቹ አንድ ቀንም ፍቅር ሳያሳየን ቆይቶ አያውቅም። በጣም ፍቅር ያለው ሰውዬ ነበር ለልጆቹ። በጣም ቢዚ ሰው ነው ደግሞ 6 ልጅ ነው ያለው። ብሬድ ዊነር እሱ ነው። ስለሱ ብዙ ጊዜ አናገኘውም። የምናገኘው ዊኬንድ ላይ ኢን ዘ ሞርኒንግ ነው። ሌላ ጊዜ በጣም አምሽቶ ነው የሚመጣው እና የዛኔ ነው በብዛት ቅዳሜ ልክ በቃ ከእንቅልፋችን ስንነሳ እሱ መኝታ ቤት ነን ሁላችንም።
ቢቢሲ አንድ ላይ ነው የምንሰማው። በቃ ጠዋቱን በሞላ እንደዚህ ነው። ይሄንን ነው ሪሜምበር ማረገው፣ ፍቅሩን ነው ሪሜምበር ማረገው። ቅዳሜ እሑድ ፍሪላንስ ያደርግ ነበረ፣ ኢንተርቪው ያደርግ ነበረ ሌሎች ዴሊጌቶች ዲፕሎማቶች ምናምን እና የጎተተ ይዞን ይሄዳል አብሮ ሰው እሑዳችን አንድ ላይ ስፔንድ እንዲደረግ ታሞ ነው ያረፈው። ስራው በኩል እኔ በጣም ብዙም የማውቀው ነገር የለኝም። ኢትዮጵያን ሄራልድ ነበር የሚሰራው። ያው መስሪያ ቤቱን አውቀዋለሁ፣ እንሄድ ነበረ። ግን ይሄ ዲቴል ውስጥ እንዴት መጣ ምንድን ነበረ የሚለውን ስቶሪ እንግዲህ እህቴን መጠየቅ ነው። እሷ ናት በብዛት ሪሰርች የምታደርገው። እኔ ሪሰርች ማድረገው አላውቅም። መልካም ነው። በመጨረሻ ግን እንዲሁ ለሳሊያኑ ሆነ ለተመልካቹና ለአድናቂዎች ይሄን ሳልለው ባልቀር ደስ ይለኛል የምትዩ አስተያየት ወይም ቃል ካለሽ እድሉን ልስጥና ውይይቱን እናጠቃል። ሳሊዎችና አርት ውስጥ ያሉትን ሰዎች አንድ ነገር እምለው አታቁሙ። ሁላችንም at one point በቃ ለማቆም ይሄው ኢንቫይሮንመንቱ ራሱ አቁም የሚለን ጊዜ አለ እና ያንን ጊዜ ማሳለፍ በጣም ትልቅ ነገር ነው። ስራውን አታቁሙ። እናንተ ናችሁ ስቶሪውን የምትገጥሙት የምታሳዩት። story book is not a story book without the images. በአማርኛ ብሎ ተረት ያለ ስዕሉ ስዕል ብዙ ነገር ይነግራል እና ሂስትሪን እኛ ነን መሳል ያለብን። በአሁኑ ጊዜ ምን እየደረሰ እንደሆነ ምን እየወጣ እንደሆነ ሁሉንም ነገር በብዛት የሚሸጠው ቆንጆ ነገር ነው ይባላል። ግን የእውነት ቢመጣ የኔም ስዕል ሰክሰስፉል የሆነው የምሩን ስለማወጣው ነው። በምንም አይነት አቅጣጫ ቢሆን አብስትራክት ማርጌ ባወጣው ሳወራው ማወራው ስለ አሁን ሀፐን የሚያደርገውን እና እንዴት አድርገን ሶሉሽን እንደምንፈጥር ኮሚኒቲ እንዴት ስትሮንግ እንደምናደርግ ይሄንን ነገር ስለሆነ መናገር የምፈልገው እሱን ነው ማድረገውና ዶንት ጊቭ አፕ። ምንም ቢሆን አርት ህይወታችሁ ነው። ለኔ ህይወቴ ነው፣ የማይለየኝ ነገር ነው። ሰክሲድ ለማድረግ ቸኩዬ አላቅም በህይወቴ። ራሱ ነው እግዚአብሔር የሚያመጣው። ስለሱ አታቁሙ። ኮንሲስተንሲ ያስፈልገዋል። ስለሱ በምንም አይነት አታቁሙት። ሰክሰስፉል የሆኑትን አርቲስቶች ደግሞ እንዴት ሆናችሁ ነው ሰክሰስፉል የሆናችሁት? እንዴት ነው የሚደረገው ብሎ ፑሽ ራስን ማድረግ ያስፈልጋል፣ ወጥቶ ለመጠየቅ እና እሱን ነው የምለው። ላለፉት 2 ሳምንታት እንግዳችን የነበረችውን ሳሊ እና ዲዛይነር ምንትዋብ ሸዋራን ወይም ምንቱን በዲያስፖራ አድማጮች ስም ከፍ ያለ ምስጋና እናቀርባለን። እስቲ ተይኝ ምን አለ ብንኖርበት ዝምታ እንደዋጠን የጥበብ ጠበል ርቆ የንዋይ አባዜ እንዳያዘን ምን አለ ጸጥ ብንል ባንገልጥ የግጥም ቅኔ ውስጣችን እንደቆሸሸ ቢጥለን የረሃብ ጠኔ ምን አለ ብትተይን ባታጠጭን ከተጣራው አስቀድሞ ጥበብን ፈልግ ተብሎ እንኳን ቢነገረው
ገንዘብን ለቅሞ ያልጨረሰ መቼ ጥበብ ሊገባው መንፈሱ ያረጋለት ሰውስ መቼ ቅኔ ሊያምረው ልዝደቅ እንኳን ቢሉት ሌላው እንኳን ቢለግሰው በደረቀ መሬት ላይ የሚዘራ ገበሬ ዘሩን ነው የሚያደርቀው መቼ ሊያገኝስ ፍሬ እና ማትንገሪን ግጥም ጥበብ አትበይን ያልተሰጠንን ጸጋ ውስጣችን አትትከይብን ተጨፍነን እንደኖርን እስቲ ቴሆይ ተይን መነሻ መድረሻችን ጥበብ ነው በጥበብ የመኖር ሚስጥሩም ፍቅር ነው ፍቅር ደግሞ የሰው ብርሃነ ልቦናን የሚቃኝበት ከጨለማ ቅርፊት የሚወጣበት መለኪያ ነው ራሱን የሚያውቁበት ለጥበብ በጥበብ ስለ ጥበብ እንኑር ሲባል ለህይወት ትርጉም እንደ ገበዩ ይቆጠራል ጥበብ ደግሞ ራስን በማወቅ ይገለጻል እና በጥበብ እንኑር ብለናል ዛሬም ነገም በጥበብ እንኑር ጤና ይስጥልን ኢትዮጵያ ሀገሬ ከታጋሻይ ስትከታተሉት የነበረው መርሃ ግብር ከዲያስፖራ ራዲዮ ነበረ